እንኳን ወደ CR7 ዓለም በደህና መጡ። ይህ እጅግ በጣም ትንሽ ከሚባል ደረጃ ተነስቶ በምድር ላይ እጅግ ባለጸጋ ከሆነ ተጫዋች አንዱ ስለሆነው ተጫዋች የሚተርክ ታሪክ ነው። ክርስቲያኖ ሮናልዶ የተወለደው ፖርቹጋል ውስጥ ማዴይራ በምትባል ትንሽ ከተማ ውስጥ በሚገኝ አንድ ቤት ውስጥ ነው። ከወንድሞቹና እህቶቹ ጋር አንድ ትንሽ ክፍል ይጋሩ ነበር። ቤተሰቡም በየቀኑ ከኑሮ ጋር ይታገሉ ነበር። ግን በዚያን ጊዜም ቢሆን ሮናልዶ በውስጡ ከፍተኛ ጉጉት ነበረው። በ12 ዓመቱ እግር ኳስን ለመከታተል ብቻውን ቤቱን ለቀቀ። አለቀሰ፣ ታገለ፣ ግን መስራቱን አላቆመም። ያ የማያቆም እምነት ወደ ዓለም አቀፍ ኮከብነት ለወጠው። ከታላቅነትም አብዛኛው ሰው ሊገምተው የሚችለውን ህይወት አመጣ። ዛሬ ሮናልዶ ቤተ መንግስት የሚመስሉ ቤቶች አሉት። በማዴይራ ባለ7 ፎቅ መኖሪያ ቤት፣ በማድሪድ፣ በቱሪን እና በሳውዲ አረቢያ የቅንጦት ቪላዎችን፣ እያንዳንዱም የቤት ውስጥ ጂሞች፣ መዋኛ ገንዳዎች፣ ቲያትሮችና ለንጉስ የሚመጥኑ እይታዎች የተሞላ ነው። በራሱ $65 ሚሊዮን በሚገመት የግል ጀት ይጓዛል። እንደ አንድ ተንሳፋፊ ሆቴል በሚመስል የቅንጦት ጀልባ ላይ የእረፍት ጊዜውን ያሳልፋል። የአኗኗር ዘይቤው በአልማዝ በዲዛይነር ልብሶች፣ ብርቅዬ ሰዓቶች የተሞላ ነው። ሆኖም ከሁሉም በስተጀርባ ቀላል ዲሲፕሊን አለ። ጥብቅ የአመጋገብ ስርዓት፣ ማለዳ መነሳት፣ ማታ ማታ ማሰልጠን እና ከትናንት የተሻለ መሆን እንዳለበት ያለው እምነት። ግን የሮናልዶ የቅንጦት ዓለም በጣም አስፈላጊው ክፍል መኪኖቹ፣ መኖሪያ ቤቶቹ ወይም ጄቱ አይደሉም። ቤተሰቡ ነው። የህይወት አጋሩ፣ ልጆቹ እና እናቱ፣ እውነተኛ ሀብቴ ብሎ የሚጠራቸው ሰዎች። ይህ የክርስቲያኖ ሮናልዶ ህይወት ነው። ከድህነት ወደ ቤተ መንግስት የተደረገ ጉዞ፣ ከትንሽ መንደር ወደ ዓለም አቀፍ በችሎታ ላይ ብቻ ያልተገነባ ህይወት፣ ነገር ግን በማያቋርጥ ትጋት፣ ዲሲፕሊን እና የማያቋርጥ ድፍረት የተገነባ